በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 1 ቀን ከእርሱ ታምራት የተገለጡ የሶርያ ሰው የሆነ የቅዱስ ሌዎንቲዮስ የቤተ ክርስቲያን ቅዳሴ ነው። ይኸውም የቅዱስ ሌዎንቲዮስ በሐምሌ ወር በ22ኛ ቀን በሰማዕትነት በሞተ ጊዜ ከታላላቅ መኳንንቶች አንዱ መኮንን ሚስት መጣች። ለወታደሮቹም ብዙ ገንዘብ ሰጠች። የቅዱስንም ሥጋ ወሰደች፣ በባሏ ልብስም ገነዘችው። በሳጥንም አድርጋ በቤቷ ውስጥ አስቀመጠችው። በቀንና በሌሊት የሚያበራ መብራትን በፊቷ አኖረች። እነሆም ንጉሡ ዲዮቅልጥያኖስ በመኮንኑ ባሏ ላይ በሆነ የሥራ ምክንያት ተቆጣ። በአንጾኪያ ከተማ በወህኒ ቤት አሰረው። ቅዱስ ሌዎንቲዮስም ለሥጋው መልካም ለሠራች ለመስፍኑ ሚስት መልካም ዋጋዋ እንዲከፍላት ሽቶ በዚያች ሌሊት በወህኒ ቤት ለባሏ ገለጠለት። በወህኒ ቤቱም ብርሃን ወጣ። ለመኮንኑም የራሱ የሆነውን በቤቱ ያለውን የሚያውቀውን የወርቅ ልብስ ለብሶ በጎልማሳ ፈረሰኛ አምሳል ተገለጠለት። ከዚህም በኋላ እንዲህ አለው፣ አትዘን፣ አታልቅስም። ዛሬ ከዚህ ወጥተህ ከንጉሡ ጋር በማዕዱ ትቀመጣለህና ከዚያም ወደ ቤት በሰላም ትሄዳለህና። የታሰረው መስፍንም ይህንን ጎልማሳ ፈረሰኛ ስላየው በላዩም ስለወጣው ብርሃን የወህኒ ቤቱም ደጅ እንደተዘጋና እንደተቆለፈ ወደ እርሱ ስለመግባቱ ደግሞም የራሱ የሆነውን ቤት ውስጥ የተወውን የወርቅ ልብስ ለብሶ ስለማየቱ በዚህ ሁሉ ሥራ ይደነቅ ነበር። ከዚህ በኋላም ቅዱስ ሌዎንቲዮስ በዛች ሰዓት ወደ ንጉሡ ሄደ። በመኝታውም ተኝቶ ሳለ ረገጠው። እጅጉም ደነገጠ። ለንጉሡም እንዲህ አለው፣ ንጋት በሆነ ጊዜ መስፍን እገሌን ከወህኒ ቤት አውጣው፣ አክብረውም በክፉ አሟሟትም ሙተህ እንዳትጠፋ ወደ ቤቱ ይሄድ ዘንድ ተወው። ንጉሡም ከግርማው እየተነሳ እየተንቀጠቀጠ እሺ ጌታዬ፣ አዘዝከኝን ሁሉ አደርጋለሁ ብሎ መለሰለት። በነጋም ጊዜም ንጉሡ ወደ ወህኒ ቤት ልኮ መስፍኑን አወጣው። ታላቅ ክብርንም አከበረው። መልካም ልብሶችንም አልብሶ ከእርሱ ጋር በማዕዱ አስቀመጠው። ፈረሰኛም እንደተገለጠለትና ይፈታው ዘንድ እንዳዘዘው ነገረው። መስፍኑም አደነቀ። ንጉሡም የሠራሽ ሥራ እንደሆነ አድርጎ አሰበ። መስፍኑም እኔ መጠበብንና ሥራዬን አላውቅም፣ ከእልህ የምትለኝም ነገሮች ማን እንደተገለጠልህ ምንም አላውቅም። ንጉሡም ከተገለጠለት ራእይ ፍርሃት የተነሳ ክፉ ነገር እንዲናገሩ አልፈረደም። ነገር ግን ወደ ሀገሩ በታላቅ ክብር ሰደደው። መስፍኑም በጎዳና ሲጓዝ ሁለተኛ የእግዚአብሔር መልአክ ተገለጠለት። ወደ ሀገሩም ጠራብሎስም እስኪደርስ እያነጋገረው ያጽናናው ነበር። ከዚያም በኋላ ተሰወረ። ወደ ቤቱም በገባ ጊዜ ቤተሰቦቹን ሰላም አላቸው። የእርሱንም የወርቅ ልብስ የሚመስል ልብስ ለብሶ ፈረሰኛ ጎልማሳ እንደተገለጠለት ነገራቸው። ከወህኒ ቤትም እስራት ያድነው ዘንድ ቃል እንደገባለት ነገራቸው። ሚስቱም ያዳነው የቅዱስ ሌዎንቲዮስ እንደሆነ አውቃ ብታዩ ታውቀዋለህን አለችው። አዎን አላት። ከዚህም የቅዱስ ሌዎንቲዮስ ስዕል ወዳለበት ቦታ አስገባችው። አይቶም የተገለጠለት በእውነት ይህ ነው አለ። ሁለተኛም የቅዱስ ሌዎንቲዮስ ሥጋ ያለበትም ሳጥን ከፈተች። ያንን የእርሱን የወርቅ ልብስ እንደለበሰ አየው። የፊቱንም መሸፈኛ የተገለጠለትና ከእስራት ያዳነውም እርሱ እንደሆነ ተረዳ። መስፍኑም ማን እንደሆነ ስለ እርሱ ሚስቱን ጠየቃት። እርሷም የቅዱስ ሌዎንቲዮስ ገድል ነገረችው። መስፍኑም ይህንን መልካም ሥራ ስለሰራች ሚስቱን አመሰገናት፣ መረቃትም። የተመሰገነ እግዚአብሔርን በቅዱሳኑ ላይ አድሮ ድንቅ ሥራ ስለሚሠራ አመሰገነ። መብራትንና ማዕጠንትም እንዳይለየው ሚስቱን አዘዛት። ከሃዲው ዲዮቅልጥያኖስ ጌታችንን እስካጠፋው ድረስ እንዲሁ የምትሠራ ሆነች። ከዚህም በኋላ መልካም ቤተ ክርስቲያንን አንጸው ሥጋውን በውስጡ አኖሩ። በዚህች ዕለትም አከበሯት። ከሥጋውም ብዙዎች ድንቆችና ተአምራት ተገለጡ። እንዲሁም በዚህች ዕለት ሰኔ 1 ቀን እስራኤል የተባለው የያዕቆብ ልጅ የጻድቁ ዮሴፍና የሚስቱ የአሰኔት የዕረፍታቸው መታሰቢያ ነው። እንዲሁም የመስተጋደል የሰማዕት ቢፋሞን ዕረፍቱ መታሰቢያና በስሙ ከታነጹ አብያተ ክርስቲያናት የመጀመሪያዊቱ ቤተ ክርስቲያን ቅዳሴ ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ስንክሳር ዘወርኀ ሰኔ 1 ወስብሐት ለእግዚአብሔር።